ወዳጅ ሆይ ሰበብ አታብዛ። ሌሊቱ ነግቷል፣ ዶሮ ጮኻል፣ የወፎች ዝማሬ ይሰማል። ፀሐይ ከማደሪያው ወጥታ ወደ አንተ እየገሰገሰች ነው። ህልምህ ቀርቧል፣ ስኬትህ ወደ አንተ ነው። ስለዚህ እድሜህን ሳይሆን ልምድና እውቀትን በማዳበር ወደ ተሻለ ነገር ተራመድ። በህይወትህ አንድ ደረጃ ከፍ በል። ምክንያት ለምታበዙ ሰዎች ከእድሜያችሁ ይልቅ በእውቀታችሁ፣ ከሰበብ ይልቅ በልምዳችሁ ለማደግ ለመለወጥ በራስህ ተነሳሳ። ምክንያት እድሜ አይቀጥልም። ምክንያት ሰበብን፣ ስንፍናን፣ አለማወቅን፣ ሰዎችን ከመመቀኘት ያለፈ ነገር በህይወትህ ጠብ የሚያደርግ ነገር የለም። በሰላም ውለህ እንዳደርግ ሁሉ በሰላም እንደምትውል እርግጠኛ ለመሆን ጸልየህ በራስህ ጥሩ ነገር ተመኝ። በራስህ ካልተመኘህ መልካም ነገር ማንም ስላንተ መልካም ነገር ለመመኘቱ እርግጠኛ አትሁን። ስለዚህ ዶሮ ከጮኸ የወፎች ዝማሬዎች ከተሰማ መንጋቱን እርግጠኛ ነህ ማለት ነው። መንጋቱን እርግጠኛ ከሆንክ ደግሞ በህይወትህ አንድ ለውጥ እንዳለ እርግጠኛ መሆን ይኖርብሃል። በተሻለ ህይወት ውስጥ ሁሌ መልካም ምኞትና እቅድ መኖር እንዳለበት አትርሳ። ሁሌም ቢሆን በህይወትህ መልካም ነገር እንደሚመጣ አስብ። ሌሎችም መልካም ነገር ተመኝ፣ ለአንተ ይመኙልሃልና። ስለዚህ መንጋቱን እንዳታስበው ሁሉ በህይወትህ ትልቅ ነገር እንዳለ አስበ ወደፊት አንድ እርምጃ ተራመድ። ፀሐይ ከማደሪያዋ ወደ አንተ ስትመጣ ህልምህ ኦን እንደሚሆን ስኬትህን እመንበት። መልካም ጊዜ እመኛለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ፎሎወሬን አሳድጉ። አመሰግናለሁ።